አዳዲስ ሰዎች ጋር ለመጀመሪያ ጊዜ ስትገናኙ ወይኔ ምንድነው ማለት ያለብኝ? እኔ እኮ ከሱ ጋር ተገናኝቼ አላውቅም። እንዴት ነው የምቀመጠው? እንዴት ነው የማወራው? ይሄ ሁሉ የሚያስጨንቃቸው ከሆነ ይሄ ቪዲዮ ለእናንተ ነው። ምናልባት የማታውቁኝ ሰዎች ካላችሁ አለኸኝ እባላለሁ። ስራዬ ምንድነው? እናንተንና ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነት በኮንፊደንስ እንዲሁም ደግሞ በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ የማስተምራችሁ እኔ ከአዳዲስ ሰዎች ጋር ስገናኝ እጅግ የሚረዱኝን 3 ተግባራዊ የምታደርጓቸውን ቀላል የኮሚኒኬሽን ቲፖች ይሆናል። በተለይ ሶስተኛው እኔን እጅግ በጣም ያግዘኛል። ቪዲዮውን እስከ መጨረሻው መመልከታችሁን አትዘንጉ። የመጀመሪያ የሚሆነው ሰዎች ጋር ለመጀመሪያ ጊዜ ስትገናኙ ፈገግታ እና የአይን ግንኙነት ያስፈልጋቸዋል። ሁለቱ አብረው የሚሄዱ ነገሮች ስለሆኑ መጣ ወይም መጣች፣ ልክ ተገናኛችሁ ተያያችሁ፣ ለመጀመሪያ ጊዜ የምታደርጉት ፈገግ ብላችሁ አይ ኮንታክት ሜንቴን በማድረግ ሰላም ትላላችሁ ማለት ነው። ሰላም እያላችሁ ነው፣ ፈገግታችሁ አለ፣ አይ ኮንታክታችሁም አለ ማለት ነው። እሱን ማድረጋችሁ እናንተ የምትቀረቡ ሰዎች መሆናችሁን እያሳያችሁ ነው። እናንተ የምትወደዱ ሰዎች መሆናችሁን እያሳያችሁ ነው። ኢንተረስቲንግ ነኝ እያላችሁ ነው ማለት ነው። ያ ሰው ደስ ይለዋል እሱን በማድረጋችሁ። ሁለተኛ የምታገኟቸው ሰዎች ምንም አይነት ሰዎችም እንኳ ቢሆኑ እንደ ጓደኛችሁ ትሪት ለማድረግ ሞክሩ። ሀብታም ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ፌመስ ታዋቂ ሊሆን ይችላል፣ ምንም አይነት ሰው ሊሆን ይችላል። እነሱ በታች ነኝ ብላችሁ ልታስቡ ትችላላችሁ። ግን ጓደኛችሁን እንዴት ነው የምታወሩት? ጓደኛችሁ ቢሆን እንዴት ነው ትሪት ልታደርጉት የምትችሉት? ልክ በሱ መንገድ ትሪት አድርጓቸው። ሶስተኛውና እኔ በጣም የምወደው እኔንም እጅግ በጣም የሚያግዘኝ ቴክኒክ ቢኖር ምንድነው? በመረጋጋት የምታወሯቸውን ሰዎች በጥሞና ማዳመጥ። እኔ ኢንተረስትድ ሆናለሁ ከደንበኞቼ ጋር ኮሚኒኬት ሳረግ፣ በስራ ምክንያት ከማገኛቸው ሰዎች ጋር ኮሚኒኬት ሳረግ፣ የትኛውን ቦታ ላይ መጀመሪያ በአካል ፕሬዘንት ለመሆን ነው የምሞክረው ነው። ልክ እንደዚህ ቁጭ ብለን እያወራን ከሆነ የሆነ ተንሳፍፌም አይደለም የምቀመጠው፣ ክብደቴን እየሰማሁት በአካልም በአእምሮም እነሱ ጋር ሆናለሁ፣ አዳምጣቸዋለሁ፣ ኢንተረስትድ ሆናለሁ፣ ጥያቄዎችን ጠይቃቸዋለሁ። እሺ ያ ነገር እንዴት ሆነ እንጂ ካፌ ውስጥ ቁጭ ብለን እያወራንም ከሆነ የሆነ ሰው እንግዳ ሲገባ ወይ የሆነ ሰው ሲያልፍ ዲስትራክትድ አልሆነም ወይ የሆነ ትኩረቴ ወደ ሌላ ቦታ አይሄድም። ፎከስ ሆኜ እነሱን ለማዳመጥ እሞክራለሁ። ሰዎች ደስ ይላቸዋል ከምታስቡት በላይ። እናንተ እንዴት ነው የሚጠቅሙ ሰዎች እንደሆኑ ፊል እንዲያደርጉ እያደረጋችኋቸው ነው። ይላችሁ ሰዎች እንዲወዷችሁ ጥሩም ኮሚኒኬተር እንድትሆኑ እነሱን በጥሞና ከማዳመጥ በላይ ሌላ ቴክኒክ የለም። ማዳመጥ፣ በትክክል መስማት፣ ጥያቄዎችን መጠየቅ፣ ማገናዘብ፣ መረጋጋት፣ መጀመሪያ የሆነ በሚያልፍና በሚያገድም ነገር ዲስትራክትድ አለመሆን እኔን እጅግ በጣም ያግዘኛል። አይ ሆፕ ቪዲዮ ጠቃሚ እንደነበረ። ከተመቻችሁ ቪዲዮ ላይክ አድርጉት። እንዲሁም ደግሞ በአጠቃላይ ንግግራችሁን መድረክ ላይ ወጣችሁ ሀሳባችሁን የምትገልጹበትን አቅማችሁን ሌላ ሌቭል ማድረስ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው ያላችሁት። አሁኑኑ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስካገኛችሁ ድረስ ቻው።